ናታን እንዴት ነህ? አለሁልሽ ቃጁ ይብስ አሁን ተሻለህ? ኧረ አሁን ደህና ነኝ። ምንም አይደል። አይዞሽ ደግሞ የዛን ኒንጃ ማንነት በቅርቡ እናውቃለን። ተስፋ አደርጋለሁ። ስሜት ምንድነው? የተረበሽክ ትመስላለህ። ምንም አልኩ እንዴ። ታዲያ ምን ሆነ ነው ፊቴ የተረበሽ የሚመስለው? አሁን ገባኝ። እሷን አይተህ ነው እንጂ። እሷን ማየት ለምን ይረብሸኛል? ምናልባት የልብ ጓደኛ ስለሆነች ይሆናል። ሃይ እንዴት ናችሁ? መሲብሽ ነው አለ። ምን ነው ቃጁ ዝም አልሽ? አየትና ወንድም አውርታችሁ ስትጨርሱ መሲ ቆይ እንዴት ከየት መጣሽ? ሰው ላገኝ ሄድኩ ነበር፣ ሐሳቤን ቀየርኩ። ለምን? ሐሳቡን የማይቀየር ሬሳ ብቻ ነው ሲባል አልሰማህም አይደል ቃጀል? እዛው ጨርሽ በእናትሽ። ለማንኛውም ማን ናታን እኔ ልሄድ ነው። ቆይ እንጂ ምን ቀረ? እሸኝሻለሁ። አመሰግናለሁ። መሲ ሸኝ። መሲ ይቅርታ፣ ቃጁ ጥሩ ሙድ ላይ አይደለች እና ፕሊስ በቃ ከሷ ጋር ልሁን። ለነገሩ ልክ ነው። እህቴትም አትሄድማ። ያፈቀርካት ሳይታስ ትላህ የምትሄደው። ፕሊስ መሲ አታስጨንቅኝ። እሺ ሳትርቅብህ ድረስባት። ይቅርታሽ መሲ። ከተለያየን ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኛል። ከተለያየን ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኛል። እኔ እንደምወድህ አውቃለሁ ታውቃለህ፣ አንተም ታውቃለህ። የአፍላ ፍቅር ነገር ምን ታደርገዋለህ? አንተዬ ምን ታደርጋለህ? የመለየት እንባ ፊቴን ያራሰ ከእንግዲህ ከጠለቀ ፀሐይ ውስጥ ጀንበር ጨልሟል የልቤ አዳራሽ እርሜ ነው ማፍቀር። ሰው ወዶ ሰው እንደመለየት ክፉ ነገር የለም። ለሸኝህ የመጨረሻ ሄሎ መሲ። በማን ሰዓት ደወልኩ እንዴ? አይ ምን ነው የከፋሽ ትመስያለሽ? ነገሮች እንዳሰብሻቸው አሉ? እባክሽ እኔ ድል ጠማማ ነው እንዴ? እንዴት? እኔ እየሄድኩኝ እሱ እየተከተለኝ ነበር። በመሃል ግን ዞር ብዬ ሳየው ማን ጋር ቢገናኝ ጥሩ? ከማን ጋር ተገናኘ? ቃጀልን። ሰይጣን። እሺ ከዛስ? አናደደኝና ሄጄ አገኘኋቸው። ከዛ በቃ የሆነ ነገር ብዬ ብቻ አላውቅም። ከዛ በኋላ ተለያየን። ትሽ እንዴት የሚያናድድ አጋጣሚ ነው በእናትሽ። በጣም ነው የሚያናድድ። በቃ የኔ ቆንጆ አንቺ ተረጋጊሽ። ባልረጋጋስ ምን አመጣለሁ ብለሽ ነው? ቆይ እሺ አሁን የት ነው ያለሽው? ሲከፋኝ የሆነ ቦታ ቁጭ አልኩ። ወይ ልምጣልሽ እንዴ? ኧረ ምን በወጣሽ። እንደውም ወደ ቤት ብሄድ ነው የሚሻለው። አይዞሽ የኔ ቆንጆ። እሺ በቃ ቻው። እሺ በቃ ባይ። አጀል የምትባልሽ ግን መቼ ነው ከልጁ ህይወት የምትወጣው?
ቃጁምሽ እኔ ደብረሽ ተይዘሽ አባንተ ደግሞ ምንም አልሆንኩም አልኩ አይደል እንዴ? ማሲ ከመምጣቷ በፊት ሙሉ ሾኬ ነበር። ልክ እሷ ሙሉሽ ተቀያየረ። ምናልባት እህት ስለሆነች ፈርቻት ይሆናል። አይ ቲንክ ሌላ ነገር አስበሽ እንደው ምን ላስብ ይችላል? ምናልባት በእኔና በሷ መካከል ሌላ ነገር ያለ መስሎሽ ከሆነ አለን። ኧረ ምንም የለም። እኔና መሲ እኮ ንጹህ እህትና ወንድማማች ነን። እና ለዛ ነው ፊት አይደበር? ኧረ አልደበራትም። ትዝ የሚልሽ ከሆነ የሆነ ሳሚ ላይ ከአንቺ ጋር ተጣልታ ነበር። ለዛ ነው የሚሆነው። እና ምን ልትይ ነው? ዝም ብዬ ሳያት ለአንተ የሆነ ስሜት ያላት ይመስለኛል። አጁ ምንም የላትም። እንደውም የሰው ሚስጥር መናገር ይደብራል ብዬ ነው እንጂ ቅድም ራሱ ሄደች የነበረችው ፍቅረኛ ልታገኝ። ያመረህ ነው? አዎ የምሬን ነው። አሁን እሷ ሌላ ህይወት ጀምራለች። ለነገሩ እኔ ምን አገባኝ? ከፈለጋችሁ ተጋብታችሁ ለምን አትፈልፉ? እሺ ወዴት ነው? የልቤ ድራም ጋር። ማነው ደግሞ ያንቺ ልብ ድራም? እንጃለ ማለት ግራ የገባው ነገር ነው። አይሰብሽ ምንሽ ነው ብቻሽ እንደዚህ ትከሰውሽ ትከሰሽ? ለምን ይከፋሻል? አሁን እሱ ሳይገባ ቀርቶ ነው። እሺ ንገሪኝ ልስማሽ። በቃ ለተፈጠረው ስህተት ይቅርታ ልታረግልኝ አልቻልክም። በዛ ላይ ደግሞ በእኔ የተነሳ ካሌብንም እጁን ሰበርከው። እኔ ቆንጆ ልጅ እኮ አይደለም። በቃ ልብሽ ከኔ ውጭ ሌላ ነገር ያሰበ እየመሰለኝ እናደዳለሁ። ደግሞ በጨዋታ ማለ ኤልያስን ስም ስትጠሪ በጣም ተናደድኩ። እሱ እኮ ስህተቴ እንደሆነ ገብቶኛል። ለዛም ነው ይቅርታ የጠየቅኩ። ስህተትሽ ከገባሽ ይቅርታሽን እቀበላለሁ። ግን ያ ልጅ ያለበት ቦታ ድጋሚ ስትደርሺ ማየት አልፈልግም። እኔም መቼም እሱ ያለበት ቦታ መድረስ አልፈልግም። እሺ ደግሞ አይክፋሽ። አገልግቢ አንቺ ደግሞ ምንም አይደለም ጆኒ። ግን ከቻልክ ካሌብን ይቅርታ ብትለው ደስ ይለኛል። እሺ ይለዋል። አንቺ ግን ከዚህ በኋላ ፍሪ ሁንሽ። ውልድ ነው ማረገሽ። አይ በጣም ሽሙት አይት ነገር ምንሆነ ነው እንዲህ ድብር ያለ? ይህን ፊትማ በደንብ ነው የማውቀው። የሆነ የደበረ ነገር አለ። ምንም አልሆንኩም አልኩሽ አይደል እንዴ? ገባኝ። ምን አንተ እንደዚህ የምትሆነው ከዛች አጀል ጋር የሆነ ነገር ስትሆን ነው። አሁንስ ግራ እያጋባችኝ ነው። ደግሞ ምን አለች? ጭራሽ ብላ ባንቺ ተጠረጥረኝ ጀምሯል። ኧረ አትገርምሽም? ቆይ አንተ እህት ብቻ እንደሆንኩ አትነግራትም? ችግሩ እኮ እሷ የምታምን ጉድ አይደለችም። ካልሆነ እኔ እህት እንደሆንኩ ሂጄ ላውራት። ተይው፣ እሱ ጥሩ ሀሳብ አይደል? እሺ ልራቀ? ለምን ሲባል ለቃጀል ስል ነው። እሱ ይኸውልሽ መቼም አይሆንም። እሺ ለምን? ይኸውልሽ አንቺ ማለት እህቴ ነሽ። አንቺ ማለት ቤተሰቤ ነሽ። ከወደደችን ከነ እህቴ ትወደደኝ። አንቺ የሌለሽበት ብትወደኝ ምንም ጥቅም የለውም ለኔ። ምን አለ እንደዚህ እንዳቀፍከኝ አፈቅርሻለሁ፣ ያለ አንቺ መኖር አልችልም እያልክ ብታወራኝ። ምን እያሰብሽ ነው? ፈጣሪን እንዳንተ አይነት ወንድም ስለሰጠኝ ያመሰግንኩት። ልክ ነሽ። እኔም አንቺን የመሰለች ስለሰጠኝ ሁሌም አመሰግነዋለሁ። እሺ እባክሽ ወይዘሮ ሰብለ እንዴት ነሽ? ደህና ነኝ። ምን ነው ተኮሳተርሽ? ምንም ቢሆን እኮ ብዙም አይረሱ ጊዜያቶችን አብረን ያሳለፍን ጓደኛሞች ነን። ግን አንቺ ጓደኝነታችንን ወደ ጎን ብለሽ የማይሆን ሰው ጋር ሄደሽ ተለጠፍሽ። ማን ነው የማይሆነው ሰው? ብቻ ይላየኝ ባልሆነ። አዎ ኤላን ነው። በይ እኔ እናት ከሱ ራሱ ረጂ። አሁንም ቢሆን ደግሜ እነግርሻለሁ፣ ኤላ አለም የሚለው ወዶሽ አይደለም። እሺ አንቺን ተጠቅሞ እኔን መበቀል ስለሚፈልግ በኋላ እንዳይቆጭሽ ይኸውልሽ በጊዜ ብታስቢበት ይሻልሻል። አለም የኔ ቆንጆ። ወይ የኔ አባት እንዴት ነህ? አለሁልሽ። ላማ እንዴት ነህ? ይሄ የሚሰብለ ሃይ በቃ ሃይ ብቻ ነው የምትይኝ? እና ምን ልበልህ? ያው ድሮ እንደምትይኝ ነው። ድሮ
እንዴት ነበር የምለው እባክህ? ምናልባት አለም ፊት ብናገር አይደብርሽም? አይደብረኝም፣ ተናገር። እርግጠኛ ነሽ ትፈቅጃለሽ? ቆይ አንተ ልጅ ግን ችግር ምንድነው? ያው ምን ሊሆን ይችላል? በቀል ነው። የም በቀል? እጄን እኮ ተሰብሬ የነበረው በጆኒ ምክንያት ነው። ያንን ደግሞ ያደረገው ሰብለ ጋር ለምን ደረስክ ብሎ ነው። እና ልትበቀለው ነው? እሱን ማድረግ የወንድነት ግዴታዬ ነው። የምሬን ነው ይላ? አዎ የምሬን ነው። ግን እኮ ያልተረዳኸው ነገር አለ። ለማንኛውም መሆን ከፍቅረኛዬ ጋር ብቻችን ሆነን ጥሩ የሚባል ጊዜ ማሳለፍ አለብን። ሚስ ሰብለ ቻው ባይ። ካሌብ ፊሳ ዳን በእናትህ ፊት አትንሳኝ። በጣም ነው ያስደበርከኝ። እጄን በአመመኝ ቁጥር ያደረከኝ ነገር ትዝ እያለኝ ምንም መርሳት አልቻልኩም። ጥፋቴ እኮ ገብቶኛል። ቆይ አንተ እኔ ከሰብሊ ጋር ብትሆን የሚደብረኝ ነው እንደሚመስልህ? እንደማይደብርህም አውቃለሁ። እሷ ግን ለአንተ ክብር የማይመጥን ነገር እያደረገች ሳያት በቃ እንደ ጓደኛ ስለምቆረቆርልህ ነው የእጄ ተጣለዋት። አውቃለሁ። አንተ ግን ምንም ልታዳምጠኝ ስላልፈለግ ወሰንክብኝ። ተረዳኛ እንዴ። በቃ ይቅርታ አልኩህ። አንድ እሱማ ምን አማራጭ አለ? አልረዳም ብለህ እንኳን ጓደኝነታችን ያስገደኛል። እና ይቅርታ አደረክልኝ? አዎ ይቅር ብያለሁ። አሳብብኩ። አይጣጣ ይዋም ቤት ምን አሉ? ማዘሯ ማአት ነገር ስትል እሷ ማሳመን ራሱ አዛ ነበር። አሁን ተረጋግተዋል? አዎ። እሺ እና ምን ላድርግልህ? ምን ታደርግልኛል? ስማ፣ ለተሰበረ ጣት የፍየል ስጋ ምርጥ ነው ሲባል ሰምቻለሁ። እና ፍየል ልታርድልኝ ነው? አንተ ከፈለክ ምንም ነው ማድረግልህ። ምንም አልፈልግም። ለማንኛውም ከክላስ መልስ ያበደ ቦታ ወስድሻለሁ። ይመችሽ ያራዳለች። ኧረ እባክህ ላናግር ፈልጌ ነበር። ምን ነው? አዎ አንተ ነው። ግን እያወራን ባለሽ ካየ ለኔም ላንቺ ማደጋ ነው። ግድ የለም እሷ ነው ያየ ነው። የት ሄዶ ነው? ሌላ ቦታ ከካሌብ ጋር ናቸው። ዝም ብዬ ግን ነገረ ስራችንን ሳየው የድሮ ሽሞችን ነው የምታስታውሽኝ። አልገባኝም። ልክ ባልሽ ሌላ ቦታ ሲሄድ እኔ ጋር ተደብቀሽ እየመጣሽ ያክል ነው የተሰማኝ። ውሽምነት ላይ ልምድ አለህ ማለት ነው? ኧረ እኔ ምን በወጣኝ። ባይሆን አንቺ ልጠይቅሽ ልምድ አለሽ እንዴ? ኤላ ደሜን አታፍላው። ኧረ ፈላ እንዴ? እና ይቀዘቅዝብሽ ፊርም ነገር ላምጣልሽ? ቀልድ መሆኑ ነው። ምን ነው አላማረብኝ? ያስጠላባል። አይገርምም? ይሄን ያለም ብትሆን ተወድልኝ ነበር። ሆዷን እስኪ ቆርጣት ነበር መስቀው። ሂድና ተሳቅላ። እሺ ያማል ቆይ ምን ነሽ? እያወራሁ ከየት ነው ጠላኝ የምትሄደው? ተነጋገርን አይደል እንዴ? እሺ ንገረኝ፣ ምንድን ነው ያናገርኩህ? ዳሜ ፈላል ሲምፔት ሙስላም ጣልሽ አልኩሽ። ከዛ በኋላ ይቀልድ ነው ምናን ነገር ብለሽ ለማጣጣል ሞክርሽ። ከዛ አለም ብትሆን ትስቅልኝ ነበር ምናን ስልሽ ሂዳልሽኛ እንደ ራስሽ። ቆይ አንተ ልጅ ግን አላማህ ምንድን ነው? ልታሳብለኝ ልታጨልለኝ ነው? እንደዛ ቢሆንማ ደስታዬ ነበር። ለምንድን ነው ደስ የሚልክ? እስኪ አስቢው፣ ሰብለ በኢላ ምክንያት ጨርቋን ጥላ አበደች ተብሎ ግቢው ሲወራ ምን ያህል ደስ ሊያሰኝ እንደሚችል። የምር ግን እሱ ላንተ ስሜት ይሰጣል? ያው አንቺ በሰብለ የተነሳ ኢላ እጁን ተሰበረ ሲባል ደስ ብሎሻል ነበር? አላለኝም። ግን ደግሞ ያዘነን ፊት አላየሁብሽም። ቆይ ፊቴ እንዴት ማድረግ ነበረብኝ? አየሽ፣ አራስችሁ እኮ ነው ለካ አንቺ ስታፈቅሪኝም ስታዝኝልኝም በውስጥሽ ነው። ገደል ግባ። እሺ ለማንኛውም እኔ ማራ ከፈለሽ ከክላስ ጀርባ መጽሐፍ እያነበብኩ ጠብቅሻለሁ። አልመጣም። መብትሽ ነው። ደረቅ አሁን ሄጄ ባናገረው ይጠብራል። ዝም ካልኩት ደግሞ ጆኒ ሊበቀልብኝ ይችላል። እሺ ምን ላድርግ? ለነገሩ ምንም ነገር ከጆኒ አይበልጥብኝም።
የምናገረው ነገር ተናግሬ እስኪጨርስ ድረስ ምንም አይነት ነገር አልፈልግም። መልስልኝ እንጂ አንተ ይላ ምንድነው? እያናገርኩ ምንድነው የሚዘጋክ? እኔ ትእዛዝሽን እያከበርኩ ነው እኮ። ምንድነው ትእዛዜ? ተናግሬ እስኪጨርስ ምንም አይነት ነገር እንዳትናገር አልሽኝ። እሱን እያከበርኩ ነው። አለቀ። የሆነ ግን አብሽቅ ነገር ነህ ታውቃለህ? ወይ ነኝ እንዴ? አላወኩኝም ነበር። መቀለድ ነው። አረ ምን በወጣኝ። ሰብሊ ግን ቡና ጠጥተሻል? ማለት ምን አለት አለው? ቡና ጠጥተሻል ወይ? እኔ ቡና አልጠጣም። እሺ ሻይስ? ወደ ጉዳያችን እንግባ። ልክ ነሽ። ማንም ሳይሆን ወደ ጉዳያችን እንግባ። እኔ ተዘጋጅቻለሁ። ዝግጁ ነሽ? ለምን ነው የምትዘጋጀው? ለጉዳያችን ነው። ወዶ አይስቁ አሉ። ስስቂ በጣም ነው የምታምሩ። አመሰግናለሁ። ለካ ያ ጆኒ ተብዬሽ ወዶ አይደለም የሚፍጨረጨረው። እኔ ራሱ ይሄንን ውበትሽን ሳየው ልቤ ፈሰስ ሊል ነበር። ስለዚህ ሁሌ ሳቂ ነኝ። አያ አይደለ ችግርህ? ምንድነው? ሲስቁብህ የሳቁልህ ይመስላል። የእውነት የሚሰብልህ ድንቅ ንግግር። በእኔ የተነሳ ጆኒ እንድትበቀል አልፈልግም። እና እጄ ተሰብሮ ይቅር ነው የምትይ? ቆይ መበቀሉ ምን የሚጠቅም ነገር አለው? ይኸውልሽ የእኔ እናት፣ እኔ ወንድ ልጅ ነኝ። እሱን ካልተበቀልኩት እንቅልፍ እንኳን አይወስደኝም። ይኸውልህ ይሄ ነገር እንዳይመጣ እኮ ነው በሱ ቦታው ይቅርታ እየጠየቅኩ ያለሁት። በነገራችን ላይ አሁንም ቢሆን በግድ ነው እያወራሽኝ ያለሽው። ይቅርታ አላደረግኩልሽ። የኔና አንተ ነገር ይደርሳል። አሁን ጆኒ እንደማስነካው ቃል እንድትገባልኝ እፈልጋለሁ። ቆይ እኔ አላሳዝንሽም? እንዴት? ይኸውልሽ እጄን ሰበረኝ፣ ይሁን አልኩኝ። ትምህርት ቤት ውስጥ ተማሪዎች ሙድ ያዙ፣ እሱንም ይሁን አልኩኝ። አንቺ አጠገብ እንዳልደርስ አደረገኝ፣ እሱንም አሜን ብዬ ተቀበልኩ። አሁን ደግሞ ጭራሽ አንቺ መተሻ አትበቀለው ምናምን እያልሽ ነው። ቆይ እኔ አላሳዝንሽም? እኔ እኮ የበቀል መጨረሻው ጥሩ ስላልሆነ ብዬ ነው። እሺ ልበቀለው ግን አንድ ነገር ስትፈቅጂልኝ ብቻ ነው። ምንድነው? ለኔ በደንብ ጊዜ ትሰጪኛለሽ። በፈለኩበት ሰዓት ጠራሻለሁ፣ ትመጫለሽ። ያኔ ምናልባት በቀሉ ልተው ይችላል። አንተ ያማሃል እንዴ? አሁን ራሱ እንዴት ተጨንቄ እንደመጣው ነው እኔን የማውቀው። ሴት ልጅ ነሽ፣ ካሰብሽበት የሆነ መንገድ አታጭም። ተስማምቻለሁ። ጎበዝ ልጅ። ለማንኛውም ለዛሬ ደግሜ ባላገኘሽም ይበቃኛል። ግን አለም አይደብራትም? ችግር የለውም። እሷ እንደሆነች ልቤን ተረዳልኛለች። ኧረ ገደል ግባሽ። ይሁን ምን ይባላል። ኦ እሺ ሚስተር ኒንጃ እንዴት ነህ? በቃ ሙድ ያስክ ማለት ነው? በዚህ ሙድ ያልተያዘ በምን ሊያዝ ነው ባክ? አንተም ተሽሎ እኔ ላይ ሙድ መያዝ ጀመር። ይገርም ነው። ምን ነው እና እንዴ? ሰው እኮ የሚቀናው ከሱ በተሻለ ሰው። ኦ ለዛ ነው በጆኒ የምትቀናው እኮ። ጆኒ ከኔ ተሽሎ ምን ነው ረሳው እንዴ? አለ የተባለ ቲክታከር እኮ። ብቻ እንዲህ ስላለህ ልትኮራ እንደው በምን መኩራት እንዳለብኝ አንተ አትነግረኝ። እና በየቀኑ በኒንጃ መደብደብ ደስ እያላችሁ ነው? እንዴት ነው? ጠላቱ ሲደበደብ እያየ ሚጠላል እንዴ? የሀገሬ ሰው ምን ይላል መሰለ? እስኪ እንስማ። ምን የሚደበበለው? ዶሮን አስረዝሞ ሲያስሯት የለቀቋት ይመስላታል ይባላል። እውነት ነው። ዋው ድንቅ ንግግር ነው ባከ። እሺ አሳሪው ማን ነው? ዶሮ ማን ነው? አሳሪው እኔ እንደሆን ካውቃለሁ። ታዲያ ዶሮ ማን? እሱን አንተ ብትፈልገው አይሻልም? ለምን ነው ያፈላልጋሉ? ምክንያቱም የዶሮ ጸባይ አንተ ስላለ። ማንን ነው አንተ? ተረጋጋ። ይሄን የሚያደርገው ምን ብሎ ነው? ይሄ ልጅ ግን በጣም እየጠገበ። እኔ ግን ይሄ ልጅ ምን አይነት ሰውነት እንዳለው ምንም ሊገባኝ አልቻለም። እንዴት እንዲህ እየተቀጠቀጠ እንኳን አሁንም ደረቱን መንፋት ያምረዋል። ዝም በለው። ሽባ ሆኖ ዊልቸር ላይ ሲቀመጥ ያን ይገባዋል። አልሰማም ካለ መጨረሻው እንደዚህ እንደሚሆን እርግጠኛ ነኝ። ዝም በለው። ቀኑ ይጠብቅ።
ቆይ አንቺ ልጅ ከኔ ጋር ያለብሽ ችግር ምንድነው? እኔ ምንም ችግር የለብኝም። ለዛ ነው በኔና በኤላ ማል የገባሽ መቀስ እየሆንሽ ያለሽው። ባለፈው እኮ የነገርኩሽ መሰለኝ። እኔ ላንቺ አስቤ ነው። ምን? ኤላ እንዳይጎዳኝ መጠቀሚያው እንዳያደርገኝ ነው? አዎ እሱ አይመለከትሽ። አለም የዛሬውን አትመልከሽ እንጂ እኔና አንቺ እኮ ጓደኛሞች ነን። እና ጓደኛው ላይ እጢ ይሆናል? እኔ ምን እጢ ሆነብሻለሁ? ፍቅረኛ ያለኝ ሰው እኮ ነኝ። ሰብለ አንድ ነገር ልንገርሽ። ምንድነው? ሰብለ ኤላን ወደሽዋል እና ደግሞ ከጆኒ ጋር ባለሽ ነገር ትግል ውስጥ ነሽ። ይሄ ደግሞ ትክክል አይደለም። ቆይ አንቺ ምንድነው የምታወሪው? ትክክለኛው ነገር ነው እያወራሁሽ ያለሁት። ሰብለ በስህተት ጆኒን ትተሽ ከኤላ ጋር ለመሆን ብታስቢ ኤላና ጆኒ ድብልቅልቅ ያለ ጦርነት ውስጥ ነው የሚገቡት። አርፈሽ ብትቀመጭ ይሻልሻል። አንቺ ምንድነው የምትቀባጠሪው? ያየሁትን ነገር ነው እየነገርኩሽ ያለሁት። ሌላው ደግሞ ኤላን ከዚህ በኋላ በሌላ አይን ስታዩ እንዳላይሽ፣ አለበለዚያ እማታውቂያትን ዓለም ነው የማሳይሽ። የማለቃት ዓለም አለች እንዴ? አዎ በፍቅሯ ከመጡባት ሰይጣን የሆነች ዓለም ውስጥ ይወስዳለች። ስለዚህ አርፈሽ ብትቀመጭ ይሻልሻል ሰብለ። ከጭንቅ የሚያወጣኝ ያጣምሽሽ ባዶ ጃኒ ወንድምዬው ታውቀዋል? በጣም ብቸኝነት እያበዛህ እኮ ነው። ማ እኔ ናታን? አዎ አንተ ናታን። ኧረ አንቺ መስሎሽ ነው እንጂ እኔ ብቸኝነት አላበዛውም። ወሬውን ተውና አሁን በል ተዘጋጅ። ምንድን ነው የምዘጋጀው? ደብረኝ ቤት ቁጭ ስል ማሚ እንዴት አድርጋ እንደምታፍታታኝ እናሳያለሁ። መሲ በእናትሽ ተይኝ። አይሆንም አልኩ። እኔ እህት እንደዚህ ሲደብርህ እያየሁ ዝም ማለት አያስችለኝም። እሺ ምንድን ነው የምታደርጊው? በል አይንህን ጨፍን። እንዴ አንቺ ደግሞ አይን ከመጨፈን ውጭ ጨዋታ አታውቂም? ያልኩህን አድርግ እንዴ። ስንት ቁጥር ነው ያሳየው? 4 አይደለም ግለጥ። ስላላወቅ ትቀጣለህ። እሺ ምንድን ነው ቅጣቴ? አሁን ደግሞ አንተ ነህ ተረኛ። እሺ ይሄ ስንት ነው? ጌታዬ ሆይ ጉንጬን እንዲስመኝ ቁጥሩን እንዳያውቅ አድርግልኝ። ተናገሪያ። 5 አይደለም። ኦኬ 2 ነው እንዴ? አዎ 2 ነው። እሺ በቃ በልቀጣኝ።